ችግር ሻይ ቡና ሌላ ሰዓት ይሻላል። ሻይ ቡና ብለን ሌላ ሰዓት ይሻላል። አይ ችግር ሻይ ቡና ብለን ቡና 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 ቶሎ እና እንዴት ነው አለ ሰላም ስራው ምንም አይደለም። ሌላ ሰዓት እኮ ይሻል ነበር። በሰዓቱ ምናምን ተገናኝተን ቢሆን ይሻል ነበር። አይ ችግር የለም። አይ አሁንም ቡና ስለሆነ ጠጥተን ችግር የለም። ቡና አይደለም ጠጣ ስራ እያልክ ነበር። አመሰግናለሁ። ስራ እያልክ ነበር። በቃ አይሳው ክፍልና እና በቃ በሌ ክፍልና አይሳው ክፍልና አረባና እኔ ወደ ስራ እየወጣሁ እኮ ነው። ብር አላስኩኝ። አይ በሞዳት ያዛ አረ ይደብራል። በእናትህ አረ ሞዳት ያዛ ብር አላስኩኝ። በቃ ሁለት ቡና አይደለም እና ልጋብዝ ያልከኝ እና ታዳዶንም ሁለት ቡና አረ ምን አይነት ሰው ምን የማይረባ ሰው እና ስንት ብር ነው ቡና? 40 ብር አረ ልጋብዝ ብሎ ቢዞ መጥቶ እዚህ የለኝም ብሎ ይሄዳል። እኔ ደግሞ አላስኩም። ይጋብዝ ወደ ስራ እየገባሁ ነው። እና በነዛሬ ጠጡልኝ ነው የመጣሁት። አይ እንደዛ ሳይሆን እሱ ልጋብዝ ስላለኝ ነው የመጣሁት። ተፈልኝና ተመካከሩበት። አረ ማለት የሚያረባ ሰው እና እናት ብር የለኝም በእውነት እኔ ወደ ስራ እየገባሁ ነው የነበረው። ምንም ማድረግ አልችልም አባት ምንም ማድረግ አልችልም። ከየት ማምጣት የራሴን ለከፍላለሁ። እሱን ራስ ሲመጣ አላውቅም የሚባል ነገር አለ። እንደዚህ ለቡና ነው የቀዳው። ምን አይነት ጣጣ ውስጥ ነው የከተተኝ? ልጋብዝ ብሎ እኮ ነው ያመጣኝ። አይሆንም አባቱ ፈልጋ አምጣ እና በቃ ይሄን ጃኬት ልስጥሽና በኋላ ስራ ሰርቼ ወደ ቤት ስገባ እቀበልሻለሁ፣ ብር እሰጥሻለሁ። እሱ ጥሩ ሀሳብ ነው አባቴ። ምን አይነት ሰው ነው ማለት ነው? በቃ ገና ቦታ አስቀምጥልኝና ማታ ወስዳለሁ። ሁለት ልታረገው ደግሞ ትሞክሩ። ኧረ እናቴ የራሱ እናት ሰው ግን በጣም ከባድ ነው። እናታችሁ እንዴ ሙዲ ታሉ እንዴ? አይ እንደው ደግሞ ሲያሳዝን ሳዘነኝ እንደው ጃኬቱን ባልቀበል ነው ሲያሳዝን። ሰላም አለ እንዴት ነህ? አለ ነው ከስጋ የመጣው ስጋ ገዝቼ ልገባ ብዬ ነው። አዎ ምርጥ ስጋ አለ። ጮማ ነው ዛሬ ገባ። ምርጥ ስጋ አለ። አሪፍ ስጋ ነው። እስቲ በዚህ በኩል 1 ኪሎ ስጠኝ። ያው ቀዩ በዚህ በቀዩ ለተሰበረ ምርጥ ስጋ ነው። በቃ አዎ በሱ 1 ኪሎ ስጠኝ። ከዛ ደግሞ በዛ በኩል ያው ይታያል። በቃ በሱም 1 ኪሎ እና አጥንት ትፈልጋለህ? አጥንት ማለት አጥንት ደግሞ ምን ይሆናል? እሺ ስንት ኪሎ አጠቃላይ? አንድ ላይ በቃ 8 ኪሎ አለ። 8 ኪሎ 8 ኪሎ አለ። 8 ኪሎ 900 ነው። 1 ኪሎ ስንት ነው? 1 ኪሎ ወደ ቤት 900 ነው። ለቤት እኮ ነው። አዎ ለቤት 900 ነው። 900 አዎ የወደ ቤት ይዞ ለመሄድ ነው 900። አዎ 900 ነው። ኪሎ 900 ነው። 8ቱ ላባዛልህ። አይ ቆይ 1 ኪሎ 900 አዎ እዛ አይደለም የምንበለው ወደ ቤት 900 ኪሎ 900 1 ኪሎ ማለት 1 ኪሎ 900 በቃ ቶ ጎመን እንትን ጎመን አንበላም እንደ 900 1 ኪሎ የሚገዛው እና ተሳደው ያወጣው ችግር ሂደ በስራ ና ናምላ ናምሳምላ በላ የተባረከው አረና ችግር በላ በልቻ ተበልቶ ይበላል ብራዘር ተበልቶ ይበላል ልብላ No.
ምን አይነት ችግር ሰው ነው? ምን ሻይ ነው? ለምን ዛሬ ያው ምን አለ አንዴ ሳልቆርስ ተቃለለ እና ብላል ግን አንተ አይደል ችግር ነገር እንዴ ሎ አራድነቴ ማለት ይሄ ነው። እንደዚህ ማብላት ነው። ጎበዝ የሰው ምግብ